ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ሁላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጧት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይሄንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬ ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደበሽታ የሚባልለት ሀገር ነው። እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምር የምታወሩት የተሰራው ቪዲዮ ይሄ የሙዚቃው ቅንብር የአማራውን የወሎን የላሊበላን ህዝብ የሚገልጥ ስላላደለ በአስቸኳይ መጠፋት አለበት። እዚህ ቲክታክ ላይ ያለው ግሪሳ በዛ በሰፈሩ እየመጣች የምትጮኸውን አባውዴ እያስታወሰ ናፍቆቴ ቅላጤው ጭላጤው እያለ ኮሜንትና ላይክ እያደረገ ነው ያለው። የማህበረሰብ ገጽታ እየተበላሸ መሆኑን አያውቅም። ጭራሽ አማራውን የወሎን ህዝብ የላሊበላን ሰው በለማኝና በአባውዴ ስለታመጣለህ እንዴት ነው ነገሩ? ይህ ትልቅ ስህተት ነው። ትልቅ ጥፋት ነው። እኛ ወግና ባህላችን ጠንቅቀን እናውቃለን። ለሌሊት እንቅልፍ የሚከለክሉ ሰዎች ከየት እየመጡ እንደሆነ እናውቃለን። ስለዚህ እኛ ላይ ተጥሎ እንደዚህ ላሊበላን የምታስታውሰው በአባውዴና በለማኝ ነው እንዴ? አስታወሰኝ ላሊበላ ምናምን ማነህ አንተ? ላሊበላን በዚህ ነው የምታስታውሰው? የላሊበላ ህዝብ ስንት ወግና ባህል፣ ስንት ደግ ህዝብ፣ ስንት ነገር የሚሰራን ህዝብ በአባውዴና በለማኝ አስታወስኩ ምናምን እያልክ ይሄ በጣም ትልቅ ስህተት ነው። ለባለ ሙዚቃው አድርሱለት በፍጥነት። እንደነዚህ ያሉ ቪዲዮዎችን ማስጠፋት አለበት። አላስጠፋም ካለ ግን ነግረናል፣ ተናግረናል። እናንተ ደግሞ 70,000 ላይክ ተደርጓል። አብዛኛው የኛው ናቸው። ትዝ አለኝ ከየትም እየመጣ አቅማዳ ተሸክሞ ሲጮህብን የሚያድርና የሚውል ማን እንደው ይታወቃል። ትዝ አለኝ ምን ለመደረግ አስቦ እንደሆነ ማንን እንደሚነካ ሳታውቁ ላይክ እና ሼር አታድርጉ። ቅር ካላችሁ ቅራሪ መጣት ትችላላችሁ። ማንነታችን ላይ የለማኝና የአባውዴ ስም ሲለጠፍልን ዝም አንልም። ጨርሰናል። በጣም እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂሉም ዝርክርኩም ሸሌውም ተነስቶ
አማራ ላይ ማፌዝ በቃ በአማራ ላይ መቀለድ እኔ እኮ ይገርመኛል። እግዚአብሔርን በጣም ይገርመኛል። ዛሬ የጥበብ ስራ ፍላጎት እንዲኖራችሁ ያደረገ ስልጡን ህዝብ ያሰለጠናችሁ የአማራ ማህበረሰብ ነው። የአማራ አባቶች ነገስታቶች ናቸው። ኦኬ እሺ፣ መጀመሪያ እናንተ ሙዚቃም ይሁን ስነ ጽሁፍም ይሁን ምንም ይሁን ድራማም ይሁን ምንም ይሁን ማለት ነው ከመስራታችሁ በፊት ህዝብን የሚነካ ነገር ማህበረሰብን የሚነካ ነገር አትስሩ። ኦኬ እናንተ ካላወቃችሁ ታሪክ ካላወቃችሁ በአራቱም አቅጣጫ አማራ ክልል የሚገኙ ባህልና ቱሪዝሞች አማራ ህዝብ ያስቀመጣቸው አሉ። እነሱን ጠይቁ። ስለ አማራ ባህልና ወግ ካላወቃችሁ አማራ ክልል የሚገኙ ባህልና ቱሪዝሞችን አናግራችሁ። ካላወቃችሁ በሁሉም ነገር ጠይቁ። ስለ አማራ ህዝብ አራቱም በቤት አማራ፣ በጎንደር፣ በጎጃም፣ በሸዋ በሁሉም ቦታ ሂዱና ጠይቁ። የተቀመጡ ህዝብ ያስቀመጣቸው ባህልና ቱሪዝሞች አሉ። ጠይቁ። ከዛስ ህዝብን ካስቀየማችሁ በኋላ እኛ ህዝብን ለማስቀየም ፈልገን አይደለም፣ ይቅርታ የእናንተን ይቅርታ ቀቀላችሁ ብሉት። የአማራ ህዝብ የሚታገላችሁ በትጥቅ ብቻ አይደለም። በባህላችን ስትመጡ እንታገላችኋለን። የሌለ ማንነት እንድትሰጡን አንፈልግም። የአማራ ህዝብ ለማኝ አይደለም። የአማራ ህዝብ አራሽ፣ ቀዳሽ፣ ሰጋጅ፣ ተኳሽ ነው። ቅማላም የማንም ቅማላም ተነስቶ ደደብ ሰገጤ እኔ ኪነ ጥበብ ባለሙያ ነኝ እኔ አርቲስት ነኝ ያላችሁ ልትግማሙበት አትችሉም። በአማራ ህዝብ ላይ አለን አስመሳዮች ካሉ በኋላ እኛን ህዝብን ለማስቀየም ፈልገን አይደለም ምናምን። የድሮ የጥንት አባቶቻችን ለማይ ናቸው እንዴ? የጥንት አባቶቻችን እኮ ልመናን የተጸየፉ ጀግኖች ናቸው። ስልጡን ናቸው። ሰልጥነው ያሰለጠኗችሁ የነገስታት ልጆች ነን። በብዛት ማለት ነው። በዋግ ህምራ ሰቆጣና በላስታ ላሊበላ ያለው ማህበረሰባችንን ለማውረድ ትጥራላችሁ፣ ትጋጋጣላችሁ። ለማኝ አድርጋችሁ አባ ግዛ ግዙ እያላችሁ ትስሉታላችሁ። የአማራ ህዝብ ግን ለማኝ አይደለም። በአራቱም አቅጣጫ ብትሄዱ ለምኖ ሳይሆን አርሶ የሚበላ ፈትፍቶ የሚበላ ጀግና ህዝብ ነው። ይሄን እወቁትኝ። አማራ ክልል ወረድ በሉ። ዛሬ አማራ ክልል የጦር ቀጠና ስለሆነች ነው ዛሬ ያንዳንድሽ ራብ የሚነዳሽ ራብ እየተራባችሁ ያላችሁት አማራ ክልል በጦር እየተሰቃየ ስለሆነ ነው። ይሄን ልንገራችሁ። ጉሮሮአችሁ የአማራ ህዝብ ነው። ይግባሽ ደነዝ። እኔ ህዝብን ለመንካት ፈልጌ አይደለም። እኔ እንደዚህ መጀመሪያ ከመስራታችሁ በፊት ማለት ነው አንድ ስራ ሲሰራ ህዝብ ማህበረሰብን ሊገመግመው ይገባል። ኦኬ፣ ይሄ ደግሞ አስተማሪ አይደለም። ይሄ ለነገ ጧት ለኛ ለልጅ ልጆቻችን ጥላችሁት የምትሄዱት ነገር ነው። ያልሆነ የአማራ ህዝብ ልክ ለማኝ እንደሆነ አድርጋችሁ እየሳላችሁ ማን አባታችሁን እናንተ ጠግበሽ እንድትበየፈቀደልሽ የአማራ ህዝብ ነው። ምድረ ቆሻሻ። ካሁን በኋላ ማንክም እየወጣ እንደፈለክ ካፈን የምትከፍትበት ወይም ደግሞ የምትከፍችበት አይደለም። የናንተ አሁን እናንተ የኪነ ጥበብ ባለሙያ ናችሁ። የኪነ ጥበብ ባለሙያ ስትሆኑ በመጀመሪያ ደረጃ ከመስራታችሁ በፊት ቼክ ማወቅ አለባችሁ። እወቁ። ይሄ ንፍጥ የተሸከመ ቅንጭላታችሁን አስተካክሉትኝ፣ አጽዱት፣ በደንብ አጽዱት። ካላወቃችሁ ጥበብን የአማራ ልጅ ያስተምራችሁ። አንድ የአማራ ልጅ ማንንም ነክቶ አያውቅም። የማንም ማህበረሰብ አንቋሾ አያውቅም። በማንኛውም ቦታ ይሰራሉ። በጣም ብዙ የአማራ ልጆች የጥበብ ባለሙያዎች አሉ። በሙዚቃም ይሁን በድራማም ይሁን በብዙ በግጥምም ይሁን ማንንም ነክተው አያውቁም። ስርዓት አላቸው። የማንንም ብሔር አይነኩም። የማንንም ብሔር አያንቋሹም። ስርዓት አላቸው።
እናንተ ግን እንደፈለጋችሁ የአማራ ህዝብ ላይ ልትናፈጡ አትችሉ። እዛው ለመዳችሁበት ተናፈጡ። ለማኝ የሆነ ማንነት ካላችሁ በራሳችሁ ማንነት ስሩ። የአማራ ህዝብ ግን ለማኝ አይደለም። እናንተ እንደፈለጋችሁ ልታፈይዙበት ልትጫወቱበት አትችሉም። አለን